welcome back. This is አሴራዊ ዛሬ አንድ ቪዲዮ መስራት ስለፈለኩ ነው። it's the highest probable SMT confirmations because you guys are using anything and everything. so እነዚህ the highest probable ናቸው። ከዚህ SMT is the last thing you need in your trading. always priority ያለ የመጀመሪያው ፍሬምወርክ ወይም drawn liquidity ነው። ከዛ once you have your framework ወይም drawn liquidity የምትደርሱበት ቦታ መዳረሻ ያስፈልጋችኋል። ከዛ ቀጥሎ የሚመጣው ምንድነው ፕሮፋይል ነው። so that's the current profile of the day supports our idea ነው። አይዲያውን ሰፖርት ያደርገዋል ወይ? ከዛ እዛ ጋር ብዙ ነገሮች አሉ። ከዛ ፕሮፋይል in week size is the second priority. so week size የት ርቀት ድረስ drawn liquidity ጋር እንደርሳለን አንደርስም የሚለውን ይወስናል። ፕሮፋይሉም በተመሳሳይ ማለት ነው። ለምሳሌ ሲክ ኤንድ ዲስትሮይ የሆነ ፕሮፋይል ላይ ሩቅ የሆኑ ቦታዎች ታርጌት አናደርግም። ያ የሆነበት ምክንያት ምንድነው? ሲክ ኤንድ ዲስትሮይ ፕሮፋይል ከከረንት ሃይ ኦፍ ዘ ዴይ ና ከረንት ሎ ኦፍ ዘ ዴይ ዲስፕሌስ ማድረግ ስለማይችል ዘ ሃይስት ወይም ዘ ሎስት ታርጌት ማድረግ የምንችለው ዘ ከረንት ሃይ ኦፍ ዘ ዴይ ወይም ዘ ከረንት ሎ ኦፍ ዘ ዴይ ነው ማለት ነው። ስለዚህ ፕሮፋይል ከድሮዋል ሊኩዲቲ ቀጥሎ የሚመጣ ነገር ነው። ሶስተኛ ምንድነው? ኪ ሌቭል ሪፋይንመንት ምናምን። ይህንንም ቪዲዮ ልሰራ እችላለሁ። ኦኬ እዛ ላይ የምናየው ነገር ነው። ከዛ ያንን ኪ ሌቭላችንን ካገኘን በኋላ አራተኛው ፕራዮሪቲያችን ነው ኤስኤምቲ ኮንፈርሜሽን። ስለዚህ እነዚህ ነገሮች ከላይ ያሉትን ነገሮች ካሟላችሁ በኋላ የሚመጣ ነገር ነው ማለት ነው። ሶ ይሄኛው ደግሞ ሞር ሀይ ፕሮባቢል የሚያደርግላችሁ ትሬዳችሁን ይሄ ኤስኤምቲ ኮንፈርሜሽን ነው ማለት ነው። ከዛ በኋላ አምስተኛው ምንድነው? ሎወር ታይም ፍሬም ፊሼፕ ሲግኔቸር ማለት ነው። ቢካዝ ፌስ ኦፍ ፕራይስ ዴሊቨሪ ኮንፈርምስ ኤቭሪቲንግ ማለት ነው። ዳስ ተ ፊልተር። የመጀመሪያው ስላይድ እንሂድ። አሁን ሁለት አይነት አለ፣ ኤስኤምቲ ዊዝ ደ ኪ ሌቭል ቫሪዬሽንስ እና ኤስኤምቲ ዊዝን ደ ኪ ሌቭል ቫሪዬሽንስ ማለት ነው። ኤስኤምቲ ዊዝ ደ ኪ ሌቭል የምንለው we have SMT with a ኪሌቭል። አሁን ሁለት ኪሌቭል ነው የምንጠቀመው። ጂኤክስቲ ላይ የምታውቁት ነው። ይሄ ቪዲዮ አድቫንስድ የሆነ ቪዲዮ ነው። ኦልሬዲ ጂኤክስቲ ለምትጠቀሙ ሰዎች የሚሆን ቪዲዮ ነው። ኦኬ ሶ ይሄ በጣም ኮመን ኖሌጅ ነው። ሬሌቫንት ስዊንግ ፖይንትስ ኤንድ ፌር ቫሊ ጋፕ ነው የምንጠቀመው እንደ ኪሌቭል ማለት ነው። ከዛ በኋላ አንደኛው ቫሪዬሽን ምንድነው? we will have SMT with a ኪሌቭል ከዛ ቱ ስቴጅ እናደርገዋለን ማለት ነው። አሁን ምን የሚል ነገር ትማራላችሁ ጂኤክስቲ ስትማሩ? ሪቨርሳል ላይ ቱ ስቴጅ ክራኪንግ ኮሪሌሽን ነው የምንፈልገው ወይም ቱ ስቴጅ ኤስኤምቲ ነው የምንጠብቀው። ኮንቲኒዌሽን ላይ ደግሞ አንድ ስቴጅ ብቻ ነው የሚል አለ። ግን አሁን ዘ ሃይስት ፕሮባብል የሆነውን ነው እያየን ያለ ነው። ስለዚህ በሁለቱም ላይ ቱ ስቴጅ ነው ማለት ነው። ኦኬ አሁን ከዚህ በኋላ የምናያቸው በሙሉ ቱ ስቴጅ ናቸው። ስለዚህ ኤስኤምቲ ዊዝ ኪ ሌቭል እና ኤስኤምቲ ዊዝ ኢን ደ ኪ ሌቭል፣ ኤስኤምቲ ኢን ደ ኪ ሌቭል የሚለውን ለማሳየት ነው። ኤስኤምቲ ዊዝ ኪ ሌቭል ቫሪዬሽን ብለን የምናያቸውን ዊ ሀቭ ኤስኤምቲ ዊዝ ደ ኪ ሌቭል። ኦኬ ሬሌቫንት ስዊንግ ፖይንቱ ላይ ወይም ጋፑ ላይ አለን ኤስኤምቲ እዛ ጋር ማለት ነው። ኦኬ ይሄኛው ግን ኤስኤምቲ ዊዝ ኢን ደ ኪ ሌቭል ዊ ዶንት ሀቭ ኤስኤምቲ ዊዝ ደ ኪ ሌቭል ኢትሰልፍ። ኦኬ ውስጡ ላይ ነው ሁሉም አሴት ኪ ሌቭል ውስጥ ከገባ በኋላ ነው ዊዝን ደ ኪ ሌቭል እዛ ውስጥ ነው ኤስኤምቲያችን ያለው ማለት ነው። ስለዚህ ከዚህ አንጻር ኤስኤምቲ ዊዝ ደ ኪ ሌቭል ቫሪዬሽን ላይ አራት አይነት ኤስኤምቲዎች አሉን። አራት አይነት ሲኩዌንስ አለ። ኦኬ ከዚህ ውስጥ ደግሞ በጣም ደግሞ ሞስት ሃይ ፕሮባብል የሆነውን አሳያችኋል። ከዛ ደግሞ ኤስኤምቲ ዊዝን ደ ኪ ሌቭል ላይ ደግሞ ሁለት አይነት ቫሪዬሽን አለ፣ ሁለት አይነት ሲኩዌንስ አለ ማለት ነው። የመጀመሪያው ስትሬንግዝ ስዊች ፒኤስፒ ነው። ዲስ ኢዝ ዲ ሃይስት ፕሮባቢሊቲ ኤስኤምቲ ኮንፈርሜሽን። ስለዚህ ሬሌቫንት ሀይ አለን እዚህ ጋር እንደምታዩት ዊ ቱክ ኢት ከዛ ዊ ክሎዝድ ዊዝ ፒኤስፒ ማለት ነው። ይሄ ምንድን ነው? ስትሬንግዝ ስዊች ነው። ይሄ ስትሬንግዝ ስዊች ነው። ስትሬንግዝ ስዊች ያደረገው ምንድን ነው? ይህንን ሀይ ስለወሰደ ኢት ሹድ ቢ ስትሮንግ አይደለ? ኢት ሹድ ቢን ክሎዝድ አዝ ቡሊሽ ካንድል አይደለ? ግን ቤሪሽ ካንድል ዘጋ። አሁን ሌላው ያልነገርኳችሁ ነገር የቤሪሽ ኤግዛምፕሎች ነው የምናየው። በቡሊሽ መቀየር ትችላላችሁ እናንተ ማለት ነው። ስተዲ ታደርጉታላችሁ። ሶ ዊ ሀቭ ኪ ሌቭል ሬሌቫንት ስዊንግ ፖይንት ይሄው ዊ ቱክ ዳት ኪ ሌቭል ኤንድ ዘን ዊ ክሎዝድ አዝ ቤሪሽ ካንድል ማለት ነው። ኦኬ ለቡሊሽ ኬዝ ቢሆን ደግሞ ሎ ወስደን በቡሊሽ ካንድል ስንዘጋ ማለት ነው። ከዛ ሌላኛው ሴት ደግሞ ይሄንን አልወሰደም። ኦኬ ይሄንን ሀይ አልወሰደም፣ በቡሊሽ ካንድል ዘግቷል ማለት ነው።
ይሄ ምንድነው የሚያሳየን? ቅድም እንዳልኳችሁ it should have been stronger ሀይ የሆነ ሀይ ወስደናል። ስትሮንግ መሆን አለበት፣ ቡሊሽ መሆን አለበት፣ ግን ቤሪሽ ሆነ ማለት ነው። ተመሳሳይ ነው ፌር ቫሊዩ ጋፕ ላይ ይሄው ጋፑን ኮንሰከቲቭ ሊሆን ይችላል፣ ጎን ለጎን ሊሆን ይችላል። ጋፑን ወሰድን፣ የወሰደው ቤሪሽ ነው ዘጋ። አያችሁ? ከዛ እዚህ ጋር ብዙ ካንድሎች ሊኖሩ ይችላሉ። አሁን በኋላ በሁለት ካንድል ሪቨርስ ማድረግ አለብን የሚል ላሳያችሁ ይችላለሁ። እዚህ ጋር ግን ማተር አያደርግም። ምንድነው as long as we're keeping this SMT okay ከዛ we closed as a PSP strength switch PSP we can confirm that reversal ወይም ትሬድ የምንገባበትን መንገድ as a strength switch PSP this is the highest probability sequence ማለት ነው። so ሁለተኛው ደግሞ SMT with the key level and then strength switch cracking correlation SMT ነው። ሶ መጀመሪያ SMT ያለን ከዛ እንደ እንትን የሚመስል ማለት ነው እንደ የሆነ ላይክ ይሄኛው እንደ ጣሪያ የሚመስል ነገር ነው። ኦኬ ሶ between candles between the swings እንደዚህ አይነት SMT ይኖረናል ማለት ነው። ኦኬ ከዛ ይሄው ጋፕ ላይ ደግሞ ይሄው ጋፕ አለ እንደዚህ እንዳልኳችሁ እዚህ ጋር ጋፕ ውስጥ በደንብ as long as we're keeping this SMTF ኦኬ SMTF ማለት SMT ፊል ነው SMT with the gap as long as we're keeping that ይሄ መሆን ይችላል ማለት ነው። ኦኬ እንደዚህ SMT between swing points ማለት ነው። this is the second sequence ላሳያችሁ የፈለኩት ይሄም high probable ነው። ኦኬ ግን ይሄኛው it's the highest በቃ ይሄኛው the highest probable ነው። ከዛ ቀጥሎ the highest probable sequence ይሄ ነው because you guys are ምንድነው requiring strength switch ማለት ነው basically so that's the highest confirmation strength switch is the greatest concept ማለት ነው። ኦኬ ከዛ ሶስተኛው አለ ሶስተኛው two stage PSP ማለት ነው የምንለው ነው። ይሄንን ዴይሊ ላይ 6 hour ላይ ወይም 4 hour ላይ ነው የምታዩት። ኦኬ ይሄኛው high is the key level ኦኬ lower time frame ላይ ምን ይሆናል? ስዊንግ ፖይንት ይሆናል። የ1 hour ወይም የ4 hour የ1 hour የ30 ሚኒት የ50 ሚኒት ስዊንግ ፖይንት ይሆናል። ኦኬ ምንድነው ቤዚክሊ ስትሪንግዝ ስዊች ነው። ቱ ስቴጅ PSP ሌላ አለ ስትሪንግዝ ስዊች ያልሆነ ግን እኛ የምንፈልገው ምንድነው አሁን the highest probable አይደል ያየን ያለ ነው ስትሪንግዝ ስዊች ኦኬ ይሄ ቡሊሽ ካንድል ነው። PSP ያለን መወሰድ ነበረበት አይደል ስትሮንግ ስለሆነ አልተወሰደም። ሶ ይሄንን ካንድል ትሬድ ማድረግ እንችላለን ማለት ነው። ከዛ እዚህ ላይ ደግሞ ምንድነው ስትሪንግዝ ስዊች PSP ላይ እዚህ ጋር ስትሪንግዝ ስዊች PSP ላይ ይሄኛው ካንድል ከዘጋ በኋላ ነው ትሬድ ማድረግ የምንችለው ምክንያቱም የዘጋው ካንድል ስለሆነ ኮንፈርም የሚያደርግልን ማለት ነው። እዚህኛው ጋር ግን የመጀመሪያው ካንድል ነው ካንድል 1 ነው ኮንፈርም የሚያደርግልን። እዚህኛው ጋር ካንድል 1 ኮንፈርም ያደርግልናል PSP ነው። እዛኛው ላይ ካንድል 2 ኦኬ ስትሪንግዝ ስዊች PSP ላይ ካንድል 2 ነው ስትሪንግዝ ስዊቹ ማለት ነው። እዚህኛው ላይ ግን ኮንሴኪቲቭ ካንድል SMT ነው ስትሪንግዝ ስዊቹን የሚያሳየን። ይሄኛው የመጀመሪያው PSP ነው። ከዛ ይሄንን ዴይሊ ላይ 6 hour ላይ 4 hour ላይ እንጠቀመዋለን። ኤግዛምፕሎች እናያለን በቀጣይ ቪዲዮ እዛ ላይ በደንብ አሳያችኋለሁ ይሄንን ማለት ነው። አራተኛው ሲኩዌንስ ምንድነው? ኮንቲኒዩሽን PSP ይባላል። ምንድነው ኮንቲኒዩሽን PSP ወይም ቱ ስቴጅ SMTF ይባላል። ይሄ ደግሞ ለጋፕ ብቻ ነው። ስትሪንግዝ ስዊች ቨርዥን ይሁን አሁን እስካሁን ከምናያቸው 6 አይነት ሲኩዌንሶች ነው የምናየው። ከስድስቱ ስትሪንግ ስዊች የሚያስፈልገው ይሄ ነው። ስቲል ሃይ ፕሮባብል ይሄ the highest probable continuation sequence ይሄ ነው። ከዛ ምንድነው ሶስተኛው ካንድል ጋፕ አለን አይደለ? ጋፕ የምንሰራው በምንድነው? በሶስት ካንድል ነው። የጋፑ ሶስተኛው ካንድል PSP ሲሆን ከዛ ጋር SMT ሲኖረ ማለት ነው። ይሄኛው ስትሪንግ ስዊች ያልሆነ ነው። ኦኬ ይሄኛው ደግሞ ስትሪንግ ስዊች ቨርዥኑ ነው። ቤሪሽ ካንድል ነው። ቤሪሽ ካንድል ስለሆነ ዊክ መሆን ነበረበት ግን ወስዶታል። ይሄ ስትሪንግ ስዊች ቨርዥኑ ነው። ስለዚህ ስትሪንግ ስዊች ቨርዥኑ ይሁን አይሆንም this is the highest probability ማለት ነው። the highest probability የሆነ continuation sequence ነው። ከዛ ደግሞ ሌላው ደግሞ እዚህ ላይ ምንድነው SMTውን የሚሰራው ኮንሴኪቲቭ መሆን አለበት። ለምሳሌ እዚህ ሌላ ካንድል ኢንሳይድ ባር አድርጎ ምናምን አይደለም ኮንሴኪቲቭ መሆን አለበት። ኦኬ ኮንቲኒዩሽን PSP ላይ ማለት ነው። እነዚህ አሁን
አሁን ያየናቸው ኤስኤምቲ ዊዝ ዘ ኪ ሌቭል ነው። ኪ ሌቭሉ ጋር ኤስኤምቲ አለን። አሁን ቀጥሎ የምናየው ደግሞ ኦኬ ዋት ኢፍ ጋፕ ውስጥ ወይም ሬሌቨንት ስዊንግ ፖይንት ውስጥ ሁሉም አሴት ገባበት፣ ከዛ በኋላ ኮንፈርም ማድረግ እንችላለን? አዎ፣ ሁለት መንገዶች አሉ። የመጀመሪያው ስትሪንግ ስዊች ፒኤስፒ ነው። እንዴት ነው? ኦኬ ሬሌቨንት ሀዩን ወሰድን፣ ከዛ በሁለት ካንድል ሪቨርስ ማድረግ አለበት። እሺ አሁን ኤስኤምቲ ዊዝ ኪ ሌቭል ቫሪዬሽን ላይ ኪ ሌቭል ውስጥ አንድ ኪ ሌቭል ውስጥ አንደኛው ኦኬ ገባ፣ ሪቨርስ አላረገም፣ ሁሉም ገባበት። ኦኬ የመጀመሪያው ካንድል፣ በሁለተኛው ካንድል ግን ሪቨርስ ማድረግ አለብን። ኪፕ ኢን ማይንድ ይሄ ሁሌ አፕን ቢያደርግ ነገር ነው። ካልሆነ ዩር አይዲያ ማይ ቢ ሮንግ ማለት ነው። ኦኬ ሶ በሁለት ካንድል ሪቨርስ የማያደርግ ከሆነ ስትሪንግ ስዊች እንትን ምንድን ነው ጋፑን እየጠበቀ መሆን አለበት። አትሊስት እንደዚህ ምንድን ነው ስትሪንግ ስዊች ፒኤስፒ እንዲው ማለት ነው። ኦኬ ይሄኛው ዳብል ስዊፕ እያደረግን በሁለት ካንድል ሪቨርስ ላናረግ እንችላለን። ከዛ ግን ኤስኤምቲ ምንድን ነው ኤስኤምቲን ዊዝ ኪ ሌቭል እየጠበቀ ነው። እዚህ ግን ሁሉም ካንድል ሬሌቨንት ስዊንግ ፖይንቱን ወስዶታል። ስለዚህ ከወሰደው በሁለት ካንድል ነው ሪቨርስ ማድረግ ያለበት። ከዛ ይሄው ይህንን ሀይ ወሰድን፣ ከዛ ቤሪሽ ካንድል አድርገን ዘጋን። ይህን ሀይ ከወሰድን ምንድን ነው ስትሮንግ መሆን ነው የነበረብን፣ ቡሊሽ ካንድል ነበር መስራት የነበረብን። ግን ይህንን ስለሰራን ይሄ ስትሪንግ ስዊች ፒኤስፒ ይሆናል ማለት ነው። የቻርት ላይ ኤግዛምፕሎችን እናያለን በቀጣይ ቪዲዮ። ይሄኛው ደግሞ ጋፕ ላይ ነው። ጋፕ ውስጥም ገብተን በሁለት ካንድል ነው ሪቨርስ ማድረግ ያለብን። ጋፕ ውስጥ ገባን በመጀመሪያው ካንድል፣ ሁለተኛው ካንድል ደግሞ ያንን ሀይ ወስዶ ኢት ክሎዝድ አዝ ቤሪሽ ካንድል ማለት ነው። ፒኤስፒ ኦኬ። ፒኤስፒ ማለት ፒኤስፒ ያልገባችሁ ልጆች ካላችሁ ጋሬት ፒኤስፒ የሚል ቪዲዮ አለው፣ ያንን ማየት ትችላላችሁ። ሶ ዊ ክሎዝድ አዝ ቤሪሽ ካንድል፣ ቡሊሽ ካንድል ሆኖ ነበር መዝጋት የነበረበት ግን ቤሪሽ ነው ዘጋ። ኦኬ ዚስ ኢዝ ስትሪንግ ስዊች ፒኤስፒ ማለት ነው። ኢን ተርምስ ዊዝን ደ ኪ ሌቭል ኢን ደ ኪ ሌቭል ቫሪዬሽን ማለት ነው። የመጨረሻው አሁን ካንድል ቱ ላይ ነው። ካንድል ዋን ላይ ሲሆን ኦኬ ይሄኛው በሁለት ካንድል ሪቨርስ ማድረግ አለብን። ሁሉም አሴት ወስዶታል። ኦኬ ከዛ እቺ ቡሊሽ ካንድል ናት፣ ፒኤስፒ ናት፣ መወሰድ ነበረባት አይደለ? ስትሮንግ ስለሆነ ይሄ አሴት ግን አልወሰደውም። ታስ ስትሪንግ ስዊች ተመሳሳይ ዊዝ ደ ጋፕ ይኸው ቡሊሽ ካንድል ፒኤስፒ ነው፣ መወሰድ ነበረበት፣ አልተወሰደም። ዳትስ ስትሪንግ ስዊች። ስለዚህ ዲስ አር ቬሪ ሀይ ፕሮባብል የሆኑ ኤስኤምቲ ኮንፈርሜሽኖች ዊዝ ደ ራይት ናሬቲቭ። ናሬቲቭ ምንድን ነው? ቅድም የነገርኳችሁ ፕራዮሪቲ ያለ አይደለ? ድሮዋል ሊኩዲቲ መጀመሪያው ፍሬምወርክ ነው ድሮዋል ሊኩዲቲ የሚነግራችሁ። ቤዚክሊ ተመሳሳይ ነው። ኦኬ ከድሮዋል ሊኩዲቲ ቀጥሎ ፕሮፋይል አይደለ? ሶ ድሮዋል ሊኩዲቲ ኤንድ ፕሮፋይል አንድ ላይ ሲሆኑ ምን ይሆናል? ናሬቲቭ ይሆናል ማለት ነው። ሶ ዊዝ ደ ራይት ናሬቲቭ እነዚህ ነገሮች። ከዛ ደግሞ ኪ ሌቭል ደግሞ አመራረጥ ደግሞ እናያለን አይደለ? ኢንቫሊዴሽን ሪፋይንመንት የሚባል ነገር አለ። ሪፋይን በትክክል ተደርጎ እንትን ከሆነ ምንድነው እነዚህን ከተጠቀማችሁ ዩ ገነ ፕሪንት መኒ ማለት ነው። ላይክ ዲስ ኢዝ ዲ ሃይስት ፕሮባብል ኤስኤምቲ ኮንፈርሜሽኖች ማለት ነው። ሶ በቀጣይ ቪዲዮ ኤግዛምፕሎች እናያለን። እስከዛው ሰላሙ ነው።